ሰላም ጤና ይስጥልን። የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። የአዲስ አበባ ከተማ አስተዳደር ያወጣው የኮንዶሚኒየም ተመዝጋቢዎችን የሚመለከተውን አዋጅ ይዘን ቀርበናል። በዝርዝር እንመለከታለን። ግርታን እየፈጠሩ ወይም ጥያቄ እያስነሱ ካሉ ጉዳዮች መካከል የኮንዶሚኒየም ቤቶች ዋጋ፣ ተመን፣ ቅድመ ክፍያ፣ ሙሉ ክፍያ፣ ወራዊ ቁጠባ፣ ቤቶችን ማስተላለፍና ሌሎችም በርካታ ጥያቄዎች ይነሳሉ። መመሪያው አብራርቶ ካስቀመጣቸው ጉዳዮች መካከል የቅድመ ክፍያ መጠን፣ ቀሪ ክፍያና የቆይታ ጊዜ ከ10 ዓመት እስከ 25 ዓመት ተከፍሎ የሚያልቅ፣ የኮንዶሚኒየም መኖሪያ ቤት ተጠቃሚዎችን መረጃ ማጣራትና ለዕጣ ማዘጋጀት፣ ከምዝገባ መረጃ ቋት ለዕጣ ብቁ የሆኑትን እንዴት መለየት እንደሚቻል፣ ዕጣው ውስጥ ለመካተት የሚያስፈልገው ቅድመ ሁኔታ ምን እንደሆነ፣ የሚተላለፉ ቤቶችን መረጃ ስለማጣራትና ማደራጀት፣ በሚስት ወይም በባል ቤት ያላቸው ካሉ ማጣራት፣ ልዩ ተጠቃሚዎችን መረጃ ስለመለየት፣ የመንግስት ሰራተኛ አሁን እየሰራ ያለ የለቀቀ የሴቶች ቅድሚያ ተጠቃሚነትና የአካል ጉዳተኞች ተጠቃሚነት፣ የቤቶችን መረጃ ስለማደራጀት፣ የቤቶች ማስተላለፊያ ዋጋ ተመን፣ ለስቱዲዮ፣ ለባለ 1፣ ለባለ 2 እና ለባለ 3 መኝታዎች ዋጋ ተመን፣ የቤት እድለኞች ሊያሟሏቸው የሚገባቸው ቅድመ ሁኔታዎች፣ የዕጣ አወጣጥ አፈጻጸምና ቅድመ ዕጣ አወጣጥና ዕጣ የማውጣት ስነ ስርዓትና ሌሎችም ጉዳዮች ተብራርተው ተቀምጠዋል። እነዚህን ጨምሮ በርካታ ጉዳዮችን በግልጽ በዝርዝር መመሪያው አስቀምጧል። በዝርዝር እንመለከታለን። ቻናሉን ሰብስክራይብ ብታደርጉ ከኮንዶሚኒየም ጋር የተያያዙ መረጃዎችን በፍጥነት ማግኘት ትችላላችሁ። እስከ መጨረሻው አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር በተለያየ የቤት ልማት ፕሮግራም የተገነቡ የጋራ መኖሪያ ቤቶችን በተለያዩ ጊዜ ለተጠቃሚዎች ሲያስተላልፍ መቆየቱ ይታወቃል። የቤት ልማት ፕሮግራሙን በተሻለ አሰራር ለማስቀጠል እንዲቻል የአዲስ አበባ ከተማ አስተዳደር አስፈጻሚ አካላትን እንደገና ለማደራጀት በወጣ አዋጅ ለቤቶች ልማትና አስተዳደር ቢሮ በተሰጠው ስልጣንና ተግባር መሰረት የአዲስ አበባ ኮንዶሚኒየም ወይም ቁጠባ ቤቶች አዲስ የአሰራር መመሪያ ማዘጋጀት አስፈላጊ ሆኖ ተገኝቷል። በዚህም መሰረት ከዚህ ቀደም የተገነቡ ቤቶችና ወደፊትም በኮርፖሬሽኑ ተገንብተው ለተጠቃሚዎች የሚተላለፉትን ቤቶች የማስተላለፍ ስርዓትንና የቤት እድለኞች በሚቀርቡበት ጊዜ ሊያሟሏቸው የሚገባቸው ቅድመ ሁኔታዎች አስቀድሞ ለማሳወቅና ከህብረተሰቡ በቤት ማስተላለፍ ወቅት የሚነሱ ቅሬታዎችን በመፍታት ቤቶቹ የሚተላለፉበትን ስርዓት ግልጽ፣ ታማኝነትና ተጠያቂነት እንዲኖረው ማድረግ አስፈልጓል። ከቤት ማስተላለፍ እስከ ቤት ርክክብና ብድር አመላለስ ድረስ ባለው ሂደት ባለድርሻ አካላትን የሚያሳትፍና ቅንጅታዊ አሰራር የሚጠይቅ በመሆኑ በዚህ ሂደት የሚሳተፉ አካላትን ተናበው እንዲሰሩና የተሻለ አሰራር በመፍጠር በቤት ማስተላለፍ ሂደት ውስጥ ተሳታፊ የሆኑ አስፈጻሚና ፈጻሚ አካላትን ኃላፊነትና ተጠያቂነትን የሚያሰፍን አሰራር እንዲኖር ለማስቻል የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ ይህንን መመሪያ አውጥቷል። የሚተላለፉ ቤቶች መረጃ ስለማጣራትና ማደራጀት ኮርፖሬሽኑ ለተጠቃሚዎች ለመተላለፍ ዝግጁ የሆኑ ቤቶችን መረጃ በሚመለከተው የሥራ ክፍል አማካኝነት ከገንቢው አካል ላይ በመረከብ መረጃዎችን በሃርድ ኮፒና በሶፍት ኮፒ ተቀብሎ ያደራጃል። ኮርፖሬሽኑ ከገንቢው አካል የቀረበለትን መረጃ መሰረት በማድረግ ግንባታው የደረሰበትን ደረጃ በመገምገም ለተጠቃሚዎች ለማስተላለፍ ብቁ መሆናቸውን ያጣራል። ለመተላለፍ ብቁ የሆኑ ቤቶች የሚወሰነው በቤቶቹ የአፈጻጸም ደረጃና በየዙሩ በቦርድ በሚወሰነው ውሳኔ መሰረት የማስተላለፍ ስራ ይሰራል። ዋና ዋና የመሰረተ ልማት ግንባታዎች ማለት ወደ ግንባታ ቦታ ወይም ሳይት የሚያስገባ ዋና መንገድ፣ የሳይት ወርክ ስራ፣ የኤሌክትሪክ መስመርና የቆጣሪ ገጠማ፣ የውሃና የፍሳሽ አገልግሎት አቅርቦት መኖሩንና የተሟላ መሆኑን በቅድሚያ ያጣራል። ኮርፖሬሽኑ የተገነቡት ቤቶቹ ለመተላለፍ የሚያበቃ ደረጃ ላይ አለመሆናቸውን ሲያረጋግጥ በቤቶቹ ላይ የታየው ጉድለት እንዲሟላ ያደርጋል። የቤቶችን መረጃ ስለማደራጀት ኮርፖሬሽኑ በዚህ መመሪያ መሰረት ለመተላለፍ ብቁ የሆኑ ቤቶችን ብዛት በክፍለ ከተማ፣ በሳይት፣ በብሎክ፣ በወለል፣ በስፋት፣ በመኝታ አይነትና በአገልግሎት አይነት ለይቶ መረጃዎችን ያደራጃል። በዚህ መመሪያ መሰረት የተገነቡና ለመተላለፍ ብቁ የሆኑ ቤቶችን እያንዳንዱ ብሎክና ቤት ለራሱ ልዩ መለያ ቁጥር በማይለቅ ቀለምና ቅደም ተከተል ሳይዛባ በአግባቡ እንዲሰጥ ይደረጋል። የተጣሩ የቤትና ተያያዥ ግንባታዎችንና የሳይት ፕላኑን መረጃ በሃርድ ኮፒና በሶፍት ኮፒ ያደራጃል።
ኮርፖሬሽኑ ለማስተላለፍ የተረከባቸውን ቤቶች ለሚመለከታቸው ባለመብቶች ወይም ገዢዎች እስከሚተላለፉ ድረስ እንዲሁም በተለያየ ምክንያት ለተጠቃሚዎች ሳይተላለፉ የቀሩ ቤቶችን ባሉበት ሁኔታ ለሌሎች ተጠቃሚዎች እስከሚተላለፉ ድረስ የመጠበቅ ኃላፊነት አለበት። ሆኖም ኮርፖሬሽኑ ለሌሎች አካላት ውክልና በመስጠት ቤቶቹን ሊያስጠብቅ ይችላል። የቤቶች ማስተላለፊያ ዋጋ ለማስተላለፍ ዝግጁ የሆኑ የጋራ መኖሪያ ቤቶች ባሉበት ደረጃ የግንባታ ቀጥተኛና ቀጥተኛ ያልሆነ ወጪ በቲፖሎጂ በብሎክና በቤት አይነት በባለሙያ ተሰልቶ ይቀርባል። የቅድመ ክፍያ መጠን የቅድመ ክፍያ አከፋፈል ስርዓት ዝቅተኛው ቤት ገዢ ውል ከመፈረሙ በፊት የሚከፍለው ከቤቱ ጠቅላላ የመተላለፊያ ዋጋ 10/90 የቤት ልማት ፕሮግራም 10% ቅድሚያ መክፈል ይኖርበታል። ለ20/80 የቤት ልማት ፕሮግራም 20%፣ ለ40/60 የቤት ልማት ፕሮግራም 40%፣ ለ20/80 እና ለ40/60 ንግድ ቤቶች 50% ቅድመ ክፍያ የሚከፍል ሲሆን እንደ አስፈላጊነቱ ቦርዱ በሚሰጠው ውሳኔ ሊሻሻል ይችላል። የቀሪ ክፍያና የችሮታ ጊዜ የቤቱን ማስተላለፊያ ዋጋ በተከፋፈለ ተከታታይ የረጅም ጊዜ ክፍያ ለመክፈል የብድር ውል ከተዋዋለበት ቀን በኋላ በባንክ የተሰጠው የችሮታ ጊዜ ከሚያበቃበት ቀን የሚቀጥለውን የስራ ቀን መነሻ በማድረግ በሚከተለው የጊዜ ወሰን መሰረት ይከፈላል። ለ20/80 የቤት ልማት ፕሮግራም ለመኖሪያና ንግድ ቤት ለ10/90 ስቱዲዮና ለባለ 1 መኝታ እስከ 20 ዓመት፣ ለባለ 2 መኝታ ቤት እስከ 15 ዓመት፣ ለባለ 3 መኝታ ቤት እስከ 10 ዓመት፣ ለንግድ ቤቶች ደግሞ ለ5 ዓመት ይሆናል። ለ40/60 የቤት ልማት ፕሮግራም ለመኖሪያና ንግድ ቤት ለባለ 1 መኝታ 10 ዓመት፣ ለባለ 2 መኝታ እስከ 12 ዓመት፣ ለባለ 3 መኝታ እስከ 17 ዓመት፣ ለንግድ ቤት ከሆነ ደግሞ 5 ዓመት ይሆናል። የጋራ መኖሪያ ቤት የሚተላለፍበት ስርዓት በዚህ መመሪያ መሰረት ለመተላለፍ ዝግጁ ከሆኑ የጋራ መኖሪያ ቤቶች ውስጥ ለልማት ተነሺ የሚሆኑትን በመቀነስ ቀሪ መኖሪያ ቤቶች በዕጣ እንዲሁም ንግድ ቤትን በተመለከተ በግልጽ ጨረታ ብቻ የሚተላለፍ ይሆናል። የከተማ አስተዳደሩ ከንቲባ ብቻ በልዩ ሁኔታ የጋራ መኖሪያ ቤት ለተጠቃሚዎች በሽያጭ ሊፈቅድ ይችላል። እንደ አስፈላጊነቱም የጋራ መኖሪያ ንግድ ቤትን በወቅቱ የመነሻ ዋጋ እንዲተላለፍ ሊፈቅድ ይችላል። እንዲሁም ለተለያዩ መንግስታዊ ተቋማትና በማህበር ለተደራጁ ስራ አጦች የጋራ መኖሪያ ንግድ ቤትን በወቅቱ የመነሻ ዋጋ እንዲተላለፍ ቦርዱ በልዩ ሁኔታ ሊፈቅድ ይችላል። የጋራ መኖሪያ ንግድ ቤቶች በተለያየ ምክንያት በጨረታ ሳይተላለፉ የቆዩትን ኮርፖሬሽኑ በሚያቀርበው የክራይ ተመን መሰረት በቦርድ ውሳኔ በክራይ ሊቀርብ ይችላል። ይህም ሆኖ ኮርፖሬሽኑ የክራይ ተመኑን በጥናት አሻሽሎ ለቦርድ ውሳኔ ማቅረብ ይችላል። ለመተላለፍ ዝግጁ ከሆኑት ቤቶች ውስጥ ቦርዱ የከተማውን ልማት ለማፋጠን ሲባል የልማት ተነሺዎችን ቁጥር መነሻ ያደረገ የጋራ መኖሪያ ቤት በመጠባበቂያነት እንዲያዝ ውሳኔ ይሰጣል። ይሁን እንጂ የተነሺዎች ቁጥር ከመጠባበቂያ በላይ ከሆነ ቢሮ ቁጥሩን ከፍ እንዲል ማድረግ ይችላል። የኮንዶሚኒየም የቤት ልማት ፕሮግራም ለማከናወን ሲባል ከመኖሪያ ቤታቸው እንዲነሱ ለተደረጉ የልማት ተነሺዎች የምትክ ቤት አሰጣጡ በየጊዜው በሚወሰኑ የቦርድ ውሳኔዎች መሰረት ተግባራዊ ይሆናል። የመኖሪያ ቤት ተጠቃሚዎችን መረጃ ማጣራትና ለዕጣ ማዘጋጀትና ከምዝገባ መረጃ ቋት ለዕጣ ብቁ የሆኑትን ስለመለየት ቢሮ በቤት ፈላጊነት ተመዝግበው በመጠባበቅ ላይ ያሉ አመልካቾች መረጃ በየፕሮግራሙና በየመኝታ ቤት አይነት ለይቶ ያደራጃል። እንዲሁም ቢሮ የቤት ፈላጊው መረጃ ወደ ዕጣ ከመግባቱ በፊት የተሟላ መሆኑን በማረጋገጥ ብቁ የሆኑትን ለኮርፖሬሽኑ ያስረክባል። ቢሮ የቤት ፈላጊዎች በገቡት ግዴታ መሰረት የቁጠባ መጠን በኢትዮጵያ ንግድ ባንክ በትክክል ተቀማጭ ማድረጋቸውን ከዕጣ በፊት ያረጋግጣል። ኮርፖሬሽኑ ከቢሮ ዕጣ ላይ ለመሳተፍ ብቁ የሆኑትን ተመዝጋቢዎችን መረጃ በመረከብ በአግባቡ አደራጅቶ ይይዛል። መረጃዎችንም ለቀረበለት ዓላማ ብቻ ያውላል። ቢሮ የቆጣቢዎችን መረጃ ከባንክ በየጊዜው በመረከብ ወቅታዊ ያደርጋል። ልዩ ተጠቃሚዎችን መረጃ ስለመለየት ቢሮ ለሴት ተመዝጋቢዎች ቅድሚያ 30% የተጠቃሚነት መረጃ በጾታ የተደራጀና የተሟላ መሆኑን በማረጋገጥ መረጃ ይይዛል። ቢሮ በመንግስት ውሳኔ መሰረት ቅድሚያ 20% ተጠቃሚ ለማድረግ በመንግስት መስሪያ ቤት የሚሰሩና በቤት ፈላጊነት የተመዘገቡ ሰራተኞች የመንግስት ተቀጣሪ ስለመሆናቸው በሞሉት መረጃ መሰረት አደራጅተው ይይዛል። መረጃውንም ወቅታዊ ያደርጋል። በከተማው አስተዳደር ልዩ ውሳኔ መሰረት ቢሮ 5% አካል ጉዳተኞችን ተጠቃሚ ለማድረግ የአካል ጉዳት ያለባቸው ተመዝጋቢዎችን መረጃ ያደራጃል። በመረጃ ቋቱ ይለያል። በትክክል የተሟላ መሆኑን ያረጋግጣል። ከምዝገባ በኋላ በተመዝጋቢው ላይ ያጋጠመ የአካል ጉዳት ካለ በሐኪም በሚቀርብ ህጋዊ ማስረጃ መሰረት መረጃዎችን ወቅታዊ ያደርጋል።
የዕጣ አወጣጥ አፈጻጸምን በተመለከተ በዚህ መመሪያ መሰረት የተለየውን መረጃ በማረጋገጥና ለዕጣ ዝግጁ መሆናቸውን በመለየት የ20/80 ፕሮግራም ነባር ተመዝጋቢዎች እስከሚጠናቀቅ ድረስ የዕጣ ቅድሚያ ተጠቃሚነት መብት ይኖራቸዋል። አዲስ ተመዝጋቢዎች ከነባር ተመዝጋቢዎች በመቀጠል ተጠቃሚ የሚሆኑ ሲሆን የመንግስት ሰራተኞችም ከነባሩ ተመዝጋቢዎች ጋር እንዲሁም አዲስ የተመዘገቡትም ከአዲስ ተመዝጋቢዎች ጋር እንደ ቅደም ተከተላቸው የሚስተናገዱ ይሆናል። በዚህ መመሪያ አገላለጽ መሰረት አዲስ ተመዝጋቢ ማለት የ2005 ሲሆን ነባር ተመዝጋቢ ማለት ደግሞ የ1997 ነው። የ40/60 ፕሮግራም ተመዝጋቢዎች ለዕጣ ብቁ የሚሆኑት 40% እና ከዚያ በላይ የቆጠቡ የዕጣው ተሳታፊ ይሆናሉ። ቅድመ ዕጣ አወጣጥና ዕጣ የማውጣት ስነ ስርዓትን በተመለከተ ኮርፖሬሽኑ በየትኛውም የግንባታ አፈጻጸም ደረጃ ላይ የሚገኙ የጋራ መኖሪያ ቤቶችን ዕጣ ሊያወጣ ይችላል። ሆኖም የጋራ መኖሪያ ቤት ተጠቃሚዎች የሽያጭ ውል የሚፈጽሙት በአንቀጽ 7 እና 8 የተደነገጉት ቅድመ ሁኔታዎች ተሟልተው ሲገኙ ብቻ ይሆናል። ኮርፖሬሽኑ የዕጣ ማውጫ ሲስተም ላይ ዕውቀትና ክህሎት ካላቸው ተቋማትና ከኮርፖሬሽኑ የተወጣጡ የቴክኒክ ኮሚቴ እንዲዋቀር ያደርጋል። የተቋቋመው የቴክኒክ ኮሚቴ ከዕጣ ማውጫ ቀን በፊት ለዕጣው ብቁ የሆኑ ተመዝጋቢዎች መረጃ ወደ ዕጣ ማውጫው ሶፍትዌር እንዲጫን ያደርጋል። ለዕጣ ብቁ የሆኑ ተመዝጋቢዎች መረጃና ለዕጣው ዝግጁ መሆናቸው የተረጋገጡ የጋራ መኖሪያ ቤቶች መረጃ በትክክል ወደ ዕጣ ማውጫው ሶፍትዌር መጫናቸው በትክክል በቴክኒክ ኮሚቴው ይረጋገጣል። የዕጣ ማውጫው ሶፍትዌር በትክክል ስለመስራቱ በኮሚቴው ፊት ቢያንስ 3 ጊዜ የሙከራ ዕጣ እንዲወጣ ይደረጋል። የዕጣው የሙከራ ዕጣም ትክክለኛ መሆኑ በቴክኒክ ኮሚቴው እንዲረጋገጥ ይደረጋል። ትክክለኛ የሶፍት ኮፒ ቅጅም መቀመጥ ይኖርበታል። ስራውም በተሟላ ግልጽነትና ተጠያቂነት ባለው መልኩ እንዲፈጸም ይደረጋል። የሙከራ ዕጣ በአግባቡ መውጣቱ ከተረጋገጠ በኋላ ይህን የዕጣ ማውጫ መረጃ የያዘ ኮምፒውተር ተዛማጭ ዕቃዎች ለዋናው ዕጣ ማውጫ ፕሮግራም ዝግጁ እንዲሆን የዕጣ አወጣጥ የቴክኒክ ኮሚቴው በተገኘበት ፊርማ መደበኛ የዕጣ አወጣጥ ስነ ስርዓት እስኪጀመር ድረስ በአንድ ክፍል ውስጥ ታሽጎ ይቀመጣል። የዕጣ ማውጫው ቀን፣ ሰዓትና ቦታ ዕጣው ከመውጣቱ ቢያንስ 2 ቀን አስቀድሞ በመገናኛ ብዙሃን ስለ ቤቱ ብዛትና አይነት እንዲሁም የማስተላለፊያ ዋጋ ለሕዝብ እንዲተዋወቅ ይደረጋል። በዕለቱም በዕጣ አወጣጡ ስነ ስርዓት ላይ ለተለያዩ አካላትና የህብረተሰብ ተወካዮች እንዲገኙ መልእክት ይተላለፋል። የዕጣው መውጫ ዕለት ያሸጉ አካላት በተገኙበት እሽጉ እንዲከፈት ይደረጋል። ስራውም በተሟላ ግልጽነትና ተጠያቂነት ባለው መልኩ እንዲፈጸም ይደረጋል። ዕጣውም ለሕዝብ ግልጽ በሆነ መንገድ በቀጥታ በመገናኛ ብዙሃን ሽፋን ተሰጥቶት እንዲወጣ ይደረጋል። በዕጣ የተለዩ የቤት ዕድለኞች ዝርዝር የያዘው ሰነድ በተመረጡ ታዛቢዎች እየተጣራ እንዲፈረም ይደረጋል። በታዛቢዎች የተፈረመው የባለ ዕድለኞች ሰነድ ለቤቶች ልማትና አስተዳደር ቢሮና ለኮርፖሬሽኑ በኮርፖሬሽኑ አማካኝነት በጋዜጣ ታትሞ እንዲወጣ እንዲሁም ለሌሎች አግባብ ላላቸው አካላት ወዲያው በሶፍትና እንደ አስፈላጊነቱ በሃርድ ኮፒ እንዲሰራጭ ይደረጋል። ኮርፖሬሽኑ ዕጣ የወጣላቸውም ሆነ ያልወጣላቸው ተመዝጋቢዎች መረጃ ትክክለኛ ቅጂ ይይዛል። ለዕጣ ከተዘጋጁ ቤቶች ውስጥ ለተጠቃሚዎች የተሰጠ የቅድሚያ መብት ለሴቶች 30%፣ ለመንግስት ሰራተኞች 20%፣ ለአካል ጉዳተኞች 5%፣ በመጨረሻም ተወዳድረው ዕጣ ያልወጣላቸውና መስፈርቱን አሟልተው ዕጣ ውስጥ ከተካተቱ ተመዝጋቢዎች ጋር በቀሪ 45% ቤቶች ዕጣ ሂደት እንዲሳተፉ ይደረጋል። በአካል ጉዳት ምክንያት የጤና መታወክ ላለባቸው ተመዝጋቢዎች ቤት ሽያጭ ውል ከተዋዋሉ በኋላ ከባንክ ጋር የብድር ውል ከመዋዋላቸው በፊት ከታወቀ ሆስፒታል በሚያቀርቡት ሕጋዊ የሕክምና ቦርድ ውሳኔ መሰረት እየተጣራ ተደራሽ ቤት እንዲያገኙ ይደረጋል። ይህ ተደራሽ ቤት የማግኘት መብት ባል፣ ሚስትና አካል ጉዳተኛ ልጅ ያላቸውን ይጨምራል። የቤት ዕድለኞች ሊያሟሉት የሚገባቸው ቅድመ ሁኔታዎች: የቤት ፈላጊዎች ምዝገባ ማረጋገጫ ካርድና ፕሪንት አውት ወይም ሰነዶቹ የጠፋባቸው ከሆነ ከፖሊስ ስለመጥፋቱ ማረጋገጫ ደብዳቤ ማቅረብ አለባቸው። 40/60 የቤት ልማት ፕሮግራም ተመዝጋቢዎች ከሆኑ ከባንክ ተመዝጋቢና ቆጣቢ ስለመሆናቸው ደብዳቤ ማቅረብ አለባቸው። ወቅታዊ የታደሰ የነዋሪነት መታወቂያ ካርድ ማቅረብ አለባቸው። ያገባ ወይም ያላገባ የጋብቻ ሁኔታ ማረጋገጫ ሰርቲፊኬት ማስረጃ ማቅረብ ይኖርባቸዋል። በራሱም ሆነ በትዳር ጓደኛው ስም የመኖሪያ ቤት ወይም የመኖሪያ ቤት መስሪያ ቦታ የሌለው ወይም ከ1997 ዓመተ ምህረት በኋላ ቤት ኑሮት በሽያጭ ወይም በስጦታ ለሶስተኛ ወገን ያስተላለፈ፣ በተጨማሪም የመንግስት ቤት ተከራይቶ እየኖረ ያለ ከሆነ በዕጣ የደረሰውን ቤት ሲረከብ ቤቱን ለአስተዳደሩ እንደሚያስረክብ ግዴታ የገባበትን ማስረጃ ማቅረብ ይኖርበታል።
ከዚህ ቀደም የግል መኖሪያ ቤት ኖሮት በዋስትና ምክንያት ቤቱ በአበዳሪ ድርጅት ስም ተሽጦ ገንዘቡ ሙሉ በሙሉ በዋስትና ለተያዘው የገንዘብ ተቋም ገቢ ከሆነና የቤት ምዝገባው ከቤቱ ሽያጭ በኋላ ከሆነ ከተሸጠው ቤት ላይ ያገኘው ጥቅም ባለመኖሩ ምክንያት የኮንዶሚኒየም ቤቱ ተጠቃሚ ሊሆን ይችላል። በቤት ውል ወቅት የተነሳቸው 4 ፓስፖርት መጠን ያላቸው ጉርድ ፎቶግራፍ ማቅረብ ይኖርባቸዋል። ተወካይ ከሆነ ህጋዊ የታደሰ ውክልና ማረጋገጫ ሰነድ፣ ማንነቱን የሚገልጽ የታደሰ መታወቂያና የወካዩን ማንነትና ኗሪነት የሚገልጽ ማስረጃ ከሚኖርበት ወረዳ ይዞ መቅረብ ይኖርበታል። እንዲሁም ሞግዚት ከሆነ በፍርድ ቤት የሚሰጥ የሞግዚትነት ማረጋገጫ መቅረብ ይኖርበታል። በ20/80 የቤት ልማት ፕሮግራም ተመዝግበው በተለያየ ምክንያት በውጭ ሀገር የሚኖሩ ኢትዮጵያውያን የቤት ዕድለኞች ዜግነታቸውን አለመቀየራቸውን ከሚኖሩበት ሀገር በኢትዮጵያ ኤምባሲ የተረጋገጠ በታደሰ ፓስፖርት እንዲስተናገዱ ይደረጋል። በ40/60 የቤት ልማት ፕሮግራም ተመዝግበው በውጭ ሀገር የሚኖሩ ኢትዮጵያውያን ወይም የውጭ ዜግነት ያላቸው ትውልደ ኢትዮጵያውያን በሚያቀርቡት የታደሰ ፓስፖርትና ተያያዥነት ባላቸው ማስረጃዎች መሰረት መስተናገድ ይችላሉ። በ20/80 የቤት ልማት ፕሮግራም ምዝገባው ወቅት ባልና ሚስት በጋራ ተመዝግበው የተመዝጋቢው የትዳር አጋር ዜግነት የቀየረ ከሆነ የዕጣው ዕድለኛ እንዲስተናገድ ይደረጋል። በተጨማሪም በምዝገባው ወቅት ባልና ሚስት በጋራ ተመዝግበው ዋና ተመዝጋቢው ዜግነት የቀየረ ቢሆንም የትዳር አጋሩ ዜግነት ባይቀየር ዜግነት ባልቀየረው የትዳር ጓደኛ ስም እንዲስተናገድ ይደረጋል። ዕጣው የደረሰው የመንግስት ሰራተኛ በምዝገባው ወቅት በመንግስት ተቋም ቋሚ ሰራተኛ ሆነው ሲሰሩ የነበረ ስለመሆኑ ማስረጃ ማቅረብ ይኖርባቸዋል። ዕጣው የደረሰው በምዝገባው ወቅት የመንግስት ሰራተኛ ላልነበረና ከዛ በኋላ ወደ መንግስት ስራ የገባ የመንግስት ሰራተኛ ከሆነ መረጃን ካለበት የመንግስት መስሪያ ቤት ሰራተኛ ስለመሆኑ በሚያቀርበው ማስረጃ መሰረት እንዲስተናገድ ይደረጋል። በምዝገባ ጊዜ የመንግስት ሰራተኛ ሆነው ዕጣው በወጣላቸው ወቅት በጡረታና ከሰራዊት በክብርና በጉዳት የተሰናበቱ ሰራተኞች መሆናቸውን የሚገልጽና የተሟላ ማስረጃ ከነበሩበት ተቋም ሲያቀርቡ እንዲስተናገዱ ይደረጋል። በምዝገባ ወቅት የመንግስት ተቋም ሰራተኛ የነበሩና በመንግስት ውሳኔ ወደ መንግስት ልማት ድርጅት የተዘዋወሩ ተቋማት ሰራተኞች ከተቋሙ በሚያቀርቡት ማስረጃ መሰረት እንደማንኛውም የመንግስት ሰራተኛ እንዲስተናገዱ ይደረጋል። ዕጣ የወጣለት ተጠቃሚ ቀደም ሲል በውርስ ወይም በስጦታ በተገኘ የጋራ ንብረት ተጠቃሚ ከሆነ ንብረቱ የአንድ ሰው ስለመሆኑ የሚያሳይ ስላልሆነ የጋራ ንብረት በመሆኑ የዕጣው ተጠቃሚ መሆን ይችላል። ሆኖም የቤት ውርሱ ዕጣ የወጣለት ሰው ብቸኛ ወራሽ ከሆነ የጋራ መኖሪያ ቤት ዕጣው ተጠቃሚ መሆን አይችልም። ክብራትና ክብራን የዚህን መመሪያ ሌላኛውን ክፍል በቀጣይ ቪዲዮ ወደ እናንተ ስለምናደርስ ቻናሉን ሰብስክራይብ ብታደርጉ ቪዲዮ ስንለቅ በፍጥነት ይደርሷችኋል። ስለተከታተላችሁን እናመሰግናለን።